የብዙ የዜማ መሳሪያ ተጫዋቾች ችግር ነው። መዝሙርን አዳምጦ ቅኝቱ ምን እንደሆነ መለየት። ዛሬ ይህን ችግር አብረን እንቀርፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያ ላይ እንግዲህ እንደነገርኳችሁ ዛሬ የምናየው በጣም ብዙ ሰዎች በተደጋጋሚ የሚጠይቁት ጥያቄ ነው። ያው አንድን መዝሙር ሰምቸው ቅኝቱ ትዝታ ይሁን አንቺሆዬ ይሁን ባቲ ይሁን በምን ላቅ እችላለሁ እና ሰምቶ እንዴት ነው ሰው ይሄ መዝሙር ይሄ ቅኝት ነው ይሄ መዝሙር ይሄ ቅኝት ነው ብሎ ሊናገር የሚችለው የሚለውን እናያለን ማለት ነው። ምን እንደሚያስፈልግ ምን ብንይዝ ልንረዳ እንችላለን የሚለውና በገና ላይ ያሉትን ቅኝቶች በማንሳት እዛ ላይ የተዘመሩ ዝማሬዎችን እየከፈትን እየሰማን ይሄ ቅኝት ነው ይሄ ቅኝት ነው የሚለውን እያየን እንሄዳለን። እንዴት እንለየዋለን የሚለውንም ጭምር ማለት ነው። ምናልባት እንግዲህ ለሌላ የዜማ መሳሪያ ተጫዋቾችም እንዲሆን ከበገና ውጭ የተሰሩም ምናይ ይሆናል ማለት ነው። እንግዲህ አንድን መዝሙር ሰምቶ ይሄ ትዝታ ቅኝት ነው ይሄ አንቺሆዬ ቅኝት ነው ይሄ ባቲ ነው ይሄ አምባሰል ነው ለማለት የመጀመሪያው ነገር ምንድነው? ቅኝቶችን መረዳት ያስፈልጋል። ቅኝቶችን መረዳት ወይም ማወቅ ማለት ነው። የትዝታ ድምጽ ምን ይላል፣ የአንቺሆዬ ድምጽ ምን ይላል፣ የአምባሰል ድምጽ ምን ይላል፣ የባቲ ቅኝት ድምጽ ምን ይላል የሚለውን ድምጹን ማወቅ ይሄ ቤዚክ የሆነ ነገር ነው ማለት ነው። ምክንያቱም አንድ ሰው ድምጹን ካላወቀ የቅኝቶቹን ድምጽ ካለየ ሊቸገር ስለሚችል ይሄ የመጀመሪያው ነው ማለት ነው። ሁለተኛ ላይ ደግሞ የምናነሳው ምንድነው? ኪ መያዝ መቻል አለበት ወይም ደግሞ መነሻ ድምጹን መለየት መነሻ ድምጹን ማወቅ መቻል አለበት። መነሻ ድምጹን አውቆ ነው ከዛ መነሻ ድምጽነት ተነስቶ ምን ሊል የሚችለው ማለት ነው ድምጹን ወይም ደግሞ የቅኝቱን ኪዎች እያንዳንዱን ድምጽ ሊጮህ የሚችለው ማለት ነው። ሶስተኛው ሜትድ ደግሞ ከየቅኝቱ ሰሌክት አድርጎ አንድ የሚወደውን ዝማሬ ከየቅኝቱ በደንብ የተረዳው በደንብ የሚገባው በጣም የሚወደው ሁልጊዜ የሚያዳምጠውን መዝሙር ሰሌክት አድርጎ ከዛ ጋር ምን ማድረግ ነው ማለት ነው ማመሳሰል ማለት ነው። እንደዛ በማመሳሰል በእነዚህ መንገዶች እንግዲህ ቅኝቱን ለመረዳት ይችላል ወይም ደግሞ ይሄ መዝሙር ይሄ ቅኝት ነው ለማለት ይችላል። እነዚህ ናቸው ቤዚክ የሆኑት ነገሮች። አሁን ዝማሬዎቹን እየሰማን እንዴት ነው ኪ የሚያዘው ከዛ ያን ኪ ይዞ እንዴት ነው ቅኝቱን የሚለው ከዛ በኋላ ያንን ቅኝት ደግሞ እዛ ላይ ያለ መዝሙር አንድ መዝሙር ሰሌክት አድርጎ እንዴት ነው ከዛ መዝሙር ጋር እያስማማ የሚሄደው የሚለውን እንግዲህ ከመጀመሪያው ዝማሬያችን እንቀጥላለን ማለት ነው። ያው የመጀመሪያው ዝማሬ የሚሆነው ብዙ ጊዜ ለማስተማር የምነሳበት ቅኝት ነው። በሙሉ ድምጾች ላይ መሰረትነት ስለሚያደርግ ትንሽ ለጆሮም ለመረዳት ስለሚቀል ከምን ቅኝት እንጀምራለን ማለት ነው። ከትዝታ ሜጀር ወይም ከዋኔን ዋና ቅኝት ቤዝድ ተደርጎ ይሄ ቪዲዮ የተሰራው ለበገና ቢሆንም እንግዲህ የሌሎች የዜማ መሳሪያዎችም እንዲያገለግል እያየናቸው የምንሄዳቸው ነገሮች አሉ ማለት ነው። ስለዚህ በበገና የምናውቀው የቅኝቱ መጠሪያ የሆነው ዋኔን ቅኝት አይደለ? ስለዚህ ዋኔን ቅኝት ስለሆነ ከአቶ ታፈሰ መዝሙር ውስጥ የቅኝቱ መጠሪያ ተደርጎ የተቀመጠውን ርግብና ዋኔን የሚለውን እንሰማውና ከፍተን ከዛ በኋላ ኪው ምንድነው የሚለውን መነሻ ድምጽ ለይተን በዛ እንዴት ቅኝቱ እንላለን ከሌላ ዝማሬ ጋርስ እንዴት አመሳስለን ልንጠቀምበት እንችላለን የሚለውን እናያለን ማለት ነው። በመጀመሪያ ደረጃ ምናልባት መዝሙራቶቹን ስከፍት ያው የዩቲዩብን ህግ ታውቁታላችሁና ኮፒራይት ሊይዝ ስለሚችል ምናልባት አለፍ እያደረኩኝ ወይ መድፊያውን እያደረኩኝ ለማድረግ ሞክራለሁ። ምናልባት ቅድም ሳነሳ የዘለልኩት ነገር ምንድነው መነሻ ኪ እንዴት እንይዛለን የሚለውን ሳልገልጽ ነው የመጣሁት። መነሻ ኪ እንዴት እንይዛለን የሚለውን ስናነሳ አንደኛ የአዝማቹ የመዝሙሩ አዝማች ዜማው የሚያልቅበት መድፊያው ማለት ነው የሚያልቅበት መድፊያው ወይም ደግሞ ኢንስትሩመንት ካለው የኢንስትሩመንቱ መዝጊያ እንደ መነሻ ኪ አድርገን ልንይዘው እንችላለን። ለምሳሌ ርግብና ዋኔን የሚለውን እንከፍትና የሱን ኪ እንዴት አድርገን እንደምንይዝ እያየን እንሄዳለን ማለት ነው። አያችሁት? አሁን የኢንስትሩመንቱ መድፊያ ላ ነው የሚለው ላ። ይሄንን መነሻ መያዝ እንችላለን። ከፈለግን ደግሞ ኢንስትሩመንቱ ይቅር ካልን የመዝሙሩን መድፊያ እናየዋለን ማለት ነው። ደህና ገባች ዋኔን
ዋኔን ገደሉና ዋኔን ገደሉና ዋኔ አሉ። ስለዚህ ዋኔን ገደሉና ዋኔ ላ ሚል መነሻ ነው ያለው ማለት ነው። ላ አሁን እቺን ኪዋን አገኘናት። ምናልባት እኔ የቅኝቶቹን ወይም ደግሞ የመዝሙራቶቹን ኪ መነሻ ላስቀምጥ እችላለሁ ሲዲ ምን እያልኩኝ ማለት ነው። ግን ሞርኔ ያንን ቲዩነር ላይ ገብታችሁ ሲዲ እያላችሁ ቼክ ከምታደርጉ ቲዩነርን ሪኮመንድ አላደርግም ብያለሁ ከዚህ በፊት። ጆሮአችሁ ሰምቶ እንዲለየው ስለምፈልግ ቀጥታ መዝሙሩን ሰምታችሁ መነሻ ድምጽ ትይዛላችሁ ማለት ነው። ገደሉና ዋኔ ላ ሚል ድምጽ ይዘናል። የኢንስትሩመንቱን መድፊያ ወይም ደግሞ የአዝማቹ መጨረሻ ይዘን ላ። ስለዚህ እቺን ይዘናው ምን እናደርጋለን ማለት ነው? ቅኝቱን እንመሰርታለን ላ። ስለዚህ ላ ከሆነ መነሻውን ድምጽ ይዘን ወደፊት ማለት ነው። ላ 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 ላ። ስለዚህ ቅድም መጀመሪያ ላይ ያልኳችሁ የየቅኝቶቹን ምስረታ ድምጾቹን ማወቅ መረዳት ያስፈልጋል የሚለው እነዛን ካልተረዳችሁ አሁን ያልኩት ራሱ ላ ላ ላ ላ ላ ላ ላ ላ ላ አሁን ያልኩት ትዝታ ይሁን አንቺሆዬ ይሁን ባቲ ይሁን አትለዩትም ማለት ነው። ስለዚህ መጀመሪያ ይሄ ድምጽ የምን ቅኝት ልኬት የምን ቅኝት ድምጽ ነው የሚለውን መረዳት ያስፈልጋል። ስለዚህ መነሻውን ይዘን ላ 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 ብለን ቅኝቱን ልናገኝ እንችላለን ማለት ነው። ርግብና ዋኔን። ስለዚህ አንደኛው በዚህ ወይ ልናገኝ እንችላለን። ሁለተኛ የምንወደው መዝሙር እንመርጣለን። የምንወደው መዝሙር በገና ውጭም ሊሆን ይችላል፣ በገና ውስጥም ያለ ሊሆን ይችላል። ርግብና ዋኔን አሁን ለምሳሌ ይሄንን ብይዝ ከምን ጋር ላመሳስለው እችላለሁ? እኔ በውስጤ ለምሳሌ ገብረ መንፈስ ቅዱስ አቡየ ጻድቁ ሚለውን ይዤ ቢሆን እንደመለያ በጣም ወዶ መዝሙር ሆኖ ይሄን ይዤው በጣም የተዋደ ቢሆን ለምሳሌ ርግብና ዋኔን ሚለው ውስጥ ያለ አይደለ ከምን ጋር ይመሳሰላል? ገብረ መንፈስ ቅዱስ አቡየ ጻድቁ አረ እንዴት ነው አባቴ አረ እንዴት ነው መዳኔ ርግብና ዋኔን እያደረኩ ላመሳሰል እችላለሁ። ሌላም መዝሙር እዚሁ ላይ ላምጣ ብለም ወዳጄ ርግብና ዋኔ ተመሳሳይነት አላቸው ማለት ነው። በዚህ መልኩ ልናመሳስለው እንችላለን ማለት ነው። እንችላለን። እሺ እዚሁ ላይ ለምሳሌ ከበገና ዝማሬ ውጪ የሆነ ደግሞ አንድ እናንሳ። እሺ ከሊቀ መዘምራን ይልማ ኃይሉ አንድ መዝሙር እናንሳ። ትንሽ የምመርጣቸው መዝሙራት ቀለል እንዲሉ ለመረዳት የሚመቹ ናቸውና ብዙ ሰው የሚያውቀውም ስለሆነ የሚጠብቀኝ አይተኛ የሚለውን እናንሳ። ርግብና ዋኔን ላይ ያደረግነው ቴክኒክ ነው እዚህ የምንሄደው ማለት ነው። እንደምትሰሙት ላ የኢንስትሩመንቱ መርፊያ ላ ሚለውን ይዘን ምን ማለት እንችላለን? ላ 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 ማድረግ እንችላለን። ግን ኢንስትሩመንቱ ላይ ደግሞ ካልመጣልን ምን ማድረግ እንችላለን? መዝሙሩን ሰምተን የአዝማቹን መርፊያ መያዝ እንችላለን። አያንቀላፋም የሚል ነው። አያንቀላፋም ላ አያንቀላፋም ላ መነሻውን ይዘን ቅድም እንዳልነው ምን ማድረግ እንችላለን? ላ 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 አድርገን መዝጋት እንችላለን። የሚጠብቀኝ አይተኛም አይደለ? ስለዚህ መርፊያውን ይዘን ማለት እንችላለን። ሁለተኛው ያየነው ስቴፕ ደግሞ ምንድነው? መዝሙር ማመሳሰል ማለት ነው። አይተኛም አያንቀላ ርግብና ዋኔን ገብረ መንፈስ የሚጠብቀኝ አይተኛም ማድረግ እንችላለን። ከዚሁ ጋር ደግሞ ኖርማል ከበገና ውጪ ደግሞ የንስሐ መዝሙራት ላይ ሆኖ ሌላ ላያይዝ ብትሉ የሚጠብቀኝ አይተኛም አያንቀላፋም የያሬዱ ዜማ ድንግል እመቤቴ የሚጠብቀኝ አይተኛም ምን ማድረግ እንችላለን? ማመሳሰልና በዛ መያዝ እንችላለን ማለት ነው። ያው ኢንስትሩመንቱን መያዝ ወይም ደግሞ የመዝሙሩን መድፊያ ይዞ ማመሳሰል ይቻላል። ግን በደንብ እየለመዳችሁት እየተረዳችሁት እየገባችሁ በጣም እየለመዳችሁት ስትመጡ ገና መዝሙሩ ኢንስትሩመንቱ ሲጀምር
ሰምታችሁት ይሄ ቅኝት ነው እያላችሁ እየተረዳችሁት ትመጣላችሁ ማለት ነው። በደንብ ልምዱ እየኖረ ሲመጣ ማለት ነው። ስለዚህ አሁን ከትዝታ ቅኝት ላይ ይሄንን ካየን ቅኝት ደግሞ እንቀይርና እስቲ ደግሞ ወደ ቀጣዩ ቅኝት እንሄዳለን ማለት ነው። ወደ ቀጣዩ ቅኝት ስንሄድ ያው የበገና ስለሆነ የበገናውን ቅድሚያ እየሰጠን ለመሄድ እንሞክራለን። ወደ በገናው ስንመጣ ሰላምታ ቅኝት ምንለውን እናነሳለን። ሰላምታ ቅኝት ወይም አምባሰል ሚክሶሊዲያን ቅኝት የምንለውን እናነሳለን። እዚህም ላይ እንግዲህ በደንብ የሚታወቁት አለቃ ተሰማ ናቸው፣ የመጋቤ ስብሐት ዓለምዋጋ መምህር። ነገር ግን ብዙሃኑ ሰው የሚያውቀው ወይም ደግሞ በጣም ተደማጭ ተደራሽ የሆነ የመጋቤ ስብሐት መዝሙር ስለሆነ ከመጋቤ ስብሐት መዝሙር አንዱን እንወስዳለን ማለት ነው። አንዱን እንወስዳለን። በጣም ብዙ ቦታ ላይ ተደማጭ የሆነ ወይም ደግሞ ብዙ ሰው ያውቀዋል ብዬ አስባለሁ። አባ ግራኝ ሞተ የሆዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ የሚለውን እናነሳና እሱንም እንሰማለን። ላ ላ የሚል ነው። በዚህ አልተረዳሁትም ካላችሁ ደግሞ ከላይ እንደምናደርገው መዝሙሩን እንሰማለን ማለት ነው። እኔ መዩ ቱርክም ባይ የምሸሽ ነኝ ወይ አሉ። ላ የሚል ነው ማለት ነው። የምሸሽ ነኝ ወይ ላ። ስለዚህ ይሄንንም እናደርጋለን እንደ ቅድሙ። ያው ምናልባት ከዚህ በኋላ ያሉትን ፈጠን ፈጠን እያልኩ ሊሄድ ይችላል። ምክንያቱም በደንብ የመጀመሪያው ላይ ስለተረዳኑ ኮንሰፕቱን ተረድታችሁኛል ብዬ አስባለሁ። ቪዲዮ እንዳይረዝምና አሰልቺ እንዳይሆን ማለት ነው። እኔ መዩ ቱርክ ባይ የምሸሽ ነኝ ወይ ላ የሚል ላይ ነው ያለው። ላ ላ ላ ላ ላ ላ ላ ይሆናል ማለት ነው። ላ ላይ ነው ያለው። ላ ላ ላ ላ ላ ላ። ስለዚህ ወደ ቀጣይ ደግሞ እንግዲህ ከበገና ውጪ አምባሰል ሚክሶሊዲያን የምንለው ቅኝት ነው የሚሆነው። ወደ እሱኛው ደግሞ እንሄዳለን። እሺ ከአምባሰል ሚክሶሊዲያን ቅኝት ደግሞ እንግዲህ ያው ታዋቂ የሆነውን ኦ ሚካኤል የሚለውን መዝሙር እንሰማና የሱንም መነሻ እንይዛለን ማለት ነው። ላ ሚል ላይ ነው ያለው እንደሰማችሁት ኢንስትሩመንቱ ላ ሚለውን መነሻ ላ ላ ላ ብለን መያዝ እንችላለን ማለት ነው ቅኝቱን። ፈጥነ ተራዳን አጽናን በእምነት ላ ሚል ላይ ነው ያለው ማለት ነው። ስለዚህ ይዘን ላ ላ ሚለውን ይዘን ምን ማድረግ እንችላለን? ላ ላ ላ ላ ላ አድርገን ወደ ምን ማምጣት እንችላለን? ቅኝቱን ወደ ማለት ማምጣት እንችላለን። መዝሙርን ማወራረስ እንችላለን ማለት ነው። ፈጥነ ተራዳን አጽናን በእምነት ሰላም ለማርያም ለአምላክ እናት አድርገን ምን ማድረግ እንችላለን? ማመሳሰል እንችላለን ማለት ነው። እሺ አሁንም ፈጠን እያልን እንድንሄድ ወደ ሶስተኛው ቅኝት በበገና የምናውቀው ስለ ቸርነት ቅኝት ወይም አንቾዬ ለኔ ወደሚለው እንገባለን። ከዚህም የሚታወቁት እንግዲህ ቀደም ካሉት አባቶች ደምሴ ደስታ ናቸው። አንቾዬ ቤት ላይ የዘርፉ ደምሴ አባት ከሳቸውም አንድ ዝማሬ እንሰማና ሜጀር እንይዛለን ማለት ነው። ላ ላ ላ ሚል ነው ኢንስትሩመንቱ ላይ እንደሰማችሁ ላ 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 ይሆናል ማለት ነው። ይህንን ሰምተኑ ካልተረዳን ደግሞ ልክ ከዚህ በፊት እንደምናረገው ቀጥታ ወደ ምኑ እንሄዳለን? መዝሙሩን እናዳምጣለን ማለት ነው። ላላ ሰነብተው ላፈርሰው አልሰራም አሉ። ላ 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 አድርገን መነሻ ኪዘን ማለት እንችላለን። ከመዝሙር ጋር የምናመሳስል ብንል የምንወደውን አንድ መዝሙር አንቾዬ ላይ ለምሳሌ የምንወደው ኤግዛምፕል ቀረብ ካሉት ከይልማ ለምሳሌ በይስሐቅ ፋንታን ብንል ላላ ሰነብተው ላፈርሰው አልሰራም ላላ 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 መልካም ቤተልሔም አይደለ በይስሐቅ ፋንታ ኢየሱስ
ታረደ ማድረግ እንጂ ኢየሱስ ታረደ ምን ማድረግ እንችላለን? ወደዛ መልሰን መልካም ቤተልሔም መልካም ደጀ ሰላም እኔ አምላክም ብሆን በጉልበቴ አልኮራም ላላሰነብተው ላፈርሰው አልሰራም በይስሐቅ ፋንታ ኢየሱስ ታረደ ኢየሱስ ታረደ ደሙን ከፈ ማወራረስ ይቻላል ማለት ነው። ስለዚህ በዚህ ወይ ማድረግ እንችላለን። እስኪ ከበገናው ደግሞ ወጣም በልና አንድ ዝማሬ እንስማ። ላ እንደሰማችሁት ነው እንግዲህ የሊቀ መዘምራን ቴዎድሮስ ዮሴፍን ነው ለምጠራይ ላንተ የሚለውን ላ ሚል ላይ ነው ያለው ላ ላ ላ ላ ላ ዳ ይሄንን ይዘን በዚህ ካልተረዳን ምን ማድረግ እንችላለን? መዝሙሩን ከፍተን መድፌውን እንይዛለን። የሰማሁትን ቃል ለሕይወት አድርግልኝ ላ ነው ያለው ላ ላ ላ ላ ላ ላ ላ ላ ማመሳሰልም እንችላለን ከመዝሙር ጋር መልካም ቤተልሔም ይሆናል። እዚህ ሜጀር ላይ ቢሆን ማለት ነው። መልካም ደጀ ሰላም ይሆናል። ስለዚህ ምን ማድረግ እንችላለን? ማወራረስ እንችላለን ማለት ነው። እሺ ከዚህ በኋላ ያሉት የምናያቸው ሁለቱ ቅኝቶች ያው በገናው ላይ ከቅርብ ጊዜ በኋላ የመጡ ናቸው። ባቲ ማይነር ቅኝትና አምባሰል ቅኝት ናቸው። ስለዚህ ሁለቱን አይተን እንጨርሳለን ማለት ነው። ወደ አምባሰሉ ስንመጣ እንግዲህ ዲያቆን አቤል በገና ከዘመረው ዝማሬ ስሜ ዳዊት እናያለን። ላ ላ ሚል ነው መነሻው ኢንስትሩመንቱ ላይ ላ 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 ሚለውን እንይዝና እዛ ላይ እንቀመጣለን ማለት ነው። ስለዚህ ስሜ ዳዊትን በሰምተን መነሻውን ካልያዝን እስካሁን እንደምናደርገው ወደ ምኑ እንሄዳለን? ወደ ዝማሬው እንሄዳለን ማለት ነው። አምላክ የሰጠኝ ግብሬ ላ ሚል ላይ ነው ያለው ላ ላ ላ ላ ላ ላ ላ ስሜ ዳዊት። ስለዚህ ይዘን ይሄ ቅኝት ነው ልንል እንችላለን ማለት ነው። ከበገናው ደግሞ እንውጣና ከዘማሪ ቀሲስ ምንዳዬ ቸርነት ነው የሚለውን እንሰማለን። ላ ሚል ላይ ነው ያለው ላ ሚል ላይ ነው ያለው። ስለዚህ ላ ሚል ላይ ከሆነ መነሻውን ይዞ ማለት ነው ማለት ነው። ምናልባት ላ የምትለዋን ማግኘት ካልተቻለ እስካሁን እንደምናደርገው ያዝማችሁ መርፊያ እንይዛለን። ላመስግንህ የኔ ጌታ በዝማሬ ላ ወይም ላ ኦክታቡን ስን ላ ላ ሚለውን ኪይዘን ማለት ነው ማለት ነው። ላ ኦክታቡን እንውረድ ካል ላ 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 መዝሙርን ማመሳሰል እንቻ ቸርነት ነው ያደረሰኝ እስከ ዛሬ ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ ስሜ ዳዊት። ስለዚህ እያመሳሰልን መሄድ እንችላለን ማለት ነው። ስለዚህ አሁን ወደ መጨረሻው እንሄዳለን። ባቲ ማይነር ማለት ነው። ባቲ ማይነር ላይ ደግሞ ቅድመ ዓለም ንጉስ እንግዲህ ዘማሪ ዘውዱ ከዘመረው እንሰማለን ማለት ነው። ላ ላ ሆነ ላ መነሻውን ያዝን ላ 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 ይሆናል። መነሻውን ካልያዝን የመዝሙሩን መርፊያ እንይዛለን። አሁን ምስጋና ውዳሴ አለላ ሚል መነሻ ላይ ነው ያለው ማለት ነው። ላ 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 ሚለውን ይዘን
ምን ማለት እንችላለን? ቅኝቱን መለየትና መረዳት እንችላለን ማለት ነው። መረዳት እንችላለን እንዳልኳችሁ መዝሙር አንድ መዝሙር ይዘን ማመሳሰል እንችላለን። ያው ብዛት የለም ባቲ ማይነርና አምባሰል ላይ እንደዚህ ለቫራይቲ ቅርብ ጊዜ የተሰሩ እንጂ የጥንቶቹ ሶስቱ ቅኝት ላይ ስለሆነ ነው በገናው ላይ። እሺ ከበገና ውጪ ደግሞ አንድ እናድምጥ። እንግዲህ ከሊቀ መዘምራን ይልማ ኃይሉ ብዙዎቻችን የምናውቀው የምንወደው እውነት ስለሆነ የሚለውን መዝሙር እንግዲህ እንሰማለን። ላ ላ ሚል መነሻ ላይ ነው ያለው። ላ 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 ወደሚል እናመጣዋለን። እዚህ ላይ ካልተረዳን የመዝሙሩን መድፊያ እንይዛለን ማለት ነው። ዋለ በአደባባይ ሲሰደብ ሲከሰስ ላ 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 ላ። ስለዚህ ይሄን መነሻ መያዝ እንችላለን። መዝሙርም እናመሳሰል ቢባል እዚህ ላይ እውነት ስለሆነ አይደለ ስምህ ለዘላለም ማመሳሰል እንችላለን። ከፈለግን ደግሞ ገብርኤል በሰማይ ኤልሳቤጥ በምድር። ስለዚህ ምን እያደረግን ከሌሎች መዝሙራትም ጋር በደንብ አድርገን እያዋሃድን ልክ እያመሳሰልን እንደዚህ መለየት እንችላለን። ብዙ ጊዜ ግን ያው እንደማጠቃለያ ማንሳት የምፈልገው ደጋግሞ ማዳመጥ ነው። ደጋግሞ ማዳመጥ ከዛ እንዳልኳችሁ በአሁኑ ወይ መለማመድ ከዛ ሲዘል መጀመሪያ እነዚህን ሁላ ለማድረግ ግን ትዝታ ድምጽ ምን ይላል፣ አንቺሆዬ ድምጽ ምን ይላል፣ የባቲ አምባሰል ዘሆል የሁሉንም ቅኝቶች ምን ይላል ብሎ ማለት መለማመድ። ከዛ ከተለማመድን በኋላ አሁን ባሳያችሁ መልኩ ኪ መያዝ መነሻ ኪ ከያዝን በኋላ ቀጥታ ድምጹን መጮህ፣ ካልሆነ ደግሞ የምንወደው ሴሌክት ያደረግነው መዝሙር ጋር ምን ማድረግ ነው አዋህደን ማመሳሰል ማለት ነው። በዛው መለማመድ መነሻ ኪዎቹን ያው ቲዩነር ላይ ባታየው ሪኮመንድ አደርጋለሁ እኔ። መነሻው ዲ ነው፣ ኢ ነው፣ ጂ ነው፣ ቢ ነው። ከ12ቱ አንዱ ነው ሊሆን የሚችለውና ብዙም እዛ ላይ ትኩረት አላደርግም እኔ ምክንያቱም ጆሮ እንዲሰራ ስለምፈልግ። አሁን የዚህ መዝሙር ዲ ነው የዚህ ኢ ነው እያልኩኝ ባስቀምጥላችሁ እዚህ ጋር ቀጥታ ምንድነው የምታረጉት? ኢ የሚለው መነሻ ነክታችሁ ወደ ማለት ነው የምትሄዱት። ግን ሰምታችሁ ቢሆን ለመረዳት ይቀላል። በደንብ እየተረዳችሁ ስመጡ ኢንስትሩመንቱን ሙሉ እስኪዘጋ ማዳመጥ አይጠበቅባችሁም። አዝማችሁ እስኪደፋ መጠበቅ አይጠበቅባችሁም። ገና እንደጀመረ ጆሮአችሁ ተረድቶ ወደ ማለት ይመጣል ማለት ነው። አንዳንዴ ከስንት አንድ መዝሙራት ላይ መድፊያው ሌላ ላይ ሊያርፍ ይችላል። ስለዚህ መድፊያው ሌላ ላይ ያረፈ ማለት ደግሞ ቅኝቱ እሱ አይደለም ማለት ነው። ያረፈበት መነሻ ነው። ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ እያልን ከዚህ በፊት በቅኝት ደረጃ ስናስቀምጣቸው የነበሩ ስላሉ ምናልባት እንደዛ የገጠሟችሁ መዝሙራት ካሉ እንግዲህ ጻፉልኝና ምናያቸው ይሆናል ማለት ነው። ስለዚህ እስካሁን ያየናቸው መዝሙራት እያንዳንዱን በደንብ ፕራክቲስ አድርጉት። መነሻኪ ራሳችሁ እየያዛችሁ ከዛ በድምጽ እያላችሁ ኢንስትሩመንቱ ላይ ያልገባችሁ ወይም ያልተረዳችሁት ከሆነ ዜማውን ሰምታችሁ አዝማችሁ ሲደፋ ሰምታችሁ እሱን ብላችሁ ደግሞ ተከተላችሁ ድምጽ ላይ መጮህ ላይ ትኩረት በደንብ አድርጋችሁ እንድትሞክሩት ሪኮመንድ አደርጋለሁ። ምናልባት ሳስረዳ ፈጥኜ ከሆነ ወይ ያልገባችሁ ያልተረዳችሁ ጥያቄ የፈጠረባችሁ ነገር ካለ ወይም ደግሞ ልክ አይደለም እዚህ ጋር ብላችሁ የምትሉ ካለ ኮመንት ላይ አስቀምጡልኝ። ለመታረም ዝግጁ ነኝ። ጥያቄም ካለ አስቀምጡልኝ፣ ለመመለስ ዝግጁ ነኝ። እንግዲህ ትንሽ ረዘም ያለ ቪዲዮ ነው። በጣም ብዙዎቻችሁ ስለጠየቃችሁኝ እዚህ በገናውም ላይ ያለው ከበገና ውጭም ያለው በጣም የሚቸገርበት ሰምቶ እንዴ ትዝታ ነው ምንድነው ምናምን ብሎ የግራ የመጋባት ሁኔታ ስላለ እንደው ያችን በተወሰነ መልኩ ካጠራላችሁ ወይም ከቀረፈላችሁ በሚል ነው። እንደረዘመ እረዳለሁ። በፓርት ከምከፋፍለው አንዴ እንደዚህ ባስቀምጠው እናንተ እያያችሁ ዛሬ ትዝታን ከተለማመዳችሁ ነገ አንቺሆዬን እያላችሁ ማስቀመጥ ትችላላችሁ። ቤዚካሊ በገና ላይ የተነኩት እነዚህ ስለሆኑ አነሳን እንጂ እነ ትዝታ ማይነር፣ እነ ባቲ ሜጀር ሊዲያን፣ እነ ትዝታ ሰከንድ ሰርድ፣ እነ ትዝታ ማይነር ሰከንድ እያልን የምናነሳቸው አሉ በቅኝት ደረጃ የተቀመጡ። ምናልባት እንግዲህ እነሱንም እንደዚህ እንድሰራ የምትፈልጉ ከሆነ ኮመንት ላይ እንግዲህ ፓርት 2 እያላችሁ ብትጽፉልኝ እንግዲህ ምን ያህል ሰው ጠይቋል የሚለውን ምን ያህል ሰው ፈልጓል የሚለውን አይቼ ቪዲዮም ማዘጋጅ ይሆናል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። እንግዲህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ
ቤተሰብ እንድትሆኑ እጋብዛለሁኝ። እንግዲህ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ደግሞ ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ እንድታጋሩ ስል በአክብሮት ጠይቃለሁ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።